الله يا مالك يا منير الله أكبر الله أكبر الله يا ملك يا قدير الله أكبر الله أكبر الله يا مولى ويا نصير الله ሰላም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እንዴት ናችሁልኝ? ወዶቼ ሰላም ናችሁ ወይ? ስራ፣ ጤና ሁሉ ሰላም ከኔ ጋር አሪፍ ነው አልহামዱሊላህ። እንደምን ይዟችኋል? ኑሮ ከኔ ጋር በጣም አሪፍ ነው አልহামዱሊላህ። ዛሬ ይሄን ሰሞን ደግሞ ስለ ሰርግ ምናምን ነገር እየሰማሁኝ ማለት ነው ዩቲዩብ ላይ። ግን በቃ ሙስሊም ዩቲዩበሮች በጣም እየገረሙኝ ነው። ሱብሃንአላህ ማለት ሂጃብ መልበስ ያለባቸውም ሂጃባቸውን ለብሳቸው አናያቸውም ያልናቸው ይመስል ሂጃባቸውን ወደዛ ጣጥለው አቅማቸው ሚስት ማስተዳደር ያለ ኒካህ አድርገው መውለድ ሲችሉ ደግሞ በሐራም አስረገዝን እያሉ ልክ እንደ ታሪክ የሚመጡት እነ ኢሳም ደግሞ የተለያዩ ሴቶችን እያዘሉ ሲመጡ ወላሂ በጣም ይገርመኛል ለምን እንደዚህ እንደሆነ። እና ዩቲናስ ደግሞ ሂጃብ ለብሰው ቢሰሩ ችግር ያላቸው ይመስል ጫፍጫፉን ጸጉራቸውን ብቅ እያደረጉ ሲፈልጋቸው ሞይጊ እየለበሱ ምናምን ነገር በቃ ይመጣሉ። ለምን እንደዚህ ይሆናሉ? ጠይብ ከሚዲያ መጥፋት ባንችል እንኳን ሂጃባችንን መሆን ያለብንን እንኳን ግዴታውን ጠብቀን እስልምናችንን አስከብረን ብንሰራ ምን ችግር አለው? ግዴታ ተው ወደ ተባሉት ነገር የሚሄዱት ለምን እንደሆነ አላውቅም። ሱብሃንአላህ በጣም ገርሞኛል የምር ማለት አሁን እነ ሶፊያ ራሱ ማለት ነው ከተውፊቅ ጋር ስትሆን ሌላ ናት፣ ከተውፊቅ ጋር ስትጣላ ደግሞ ሌላ ናት። ሂጃብ ስትለብስ እንዴት እንደሚያምርባት ሰው እንዴት እንደሚወዳት ግን ደግሞ ከተውፊቅ ጋር ከታረቀኝ ደግሞ እንደዚህ ልብሽ ያላት ይመስል ነው ምን አውቃለሁ አላውቅም። ብቻ በሱሪ ምናምን ነው የምትመጣው። ለምን ሱሪ መልበስ ከፈለገ ቤቷ ትልበስ ማለት خلاص ግዴታ እንደዚህ ሚዲያ ላይ እንደዚህ መሆን አስፈላጊ ነው ብዬ አላስብም። እና ልክ እየገባችሁ ይሆን ወላ ደግሞ በቃ ምን ይመጣል ምንድነው ኖርማል ነው ምንም ጥያቄ ማል ይጠይቀን ብላችሁ እንደሆነ ጉዳችሁን በሰማችሁ ምን ልላችሁ እንደምችል